ሰላም ሰላም፣ እንዴት ናችሁ? ወደ የዩቲዩብ ቤተሰቦች እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ብዝት ይበል። እንግዲህ የዛሬው የውጩን አሳያችኋለሁኝ ብዬ ነበር ባለፈውና ውጩን ላሳያችሁ ዝግጁ ሆኛለሁ። ዛሬ እንግዲህ ከብዙ ጊዜያት በኋላ ወደ ዩቲዩብ አለም መጥቻለሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩኝ። እንግዲህ እዚህ አካባቢ ሄዩኝ ዓለምን ያስኳት የጨበጥኳት ምናምን መስሎኛል። ደስ ብሎኛል። ብቻ እየፈነጠስኩ ምናምን ነው ያለሁት። እዚህ አካባቢ ደግሞ ለመታየት አሰብኩኝና ከዛ ፀሐዩን ሆነብኝ። እዚህ የቤቱ ጥላ ነውና መቅበጥ ብሏል። በነገራችን ላይ ከጧቱ 3 ሰዓት ነውና በዚህ ሰዓት እኛ አልተኛንም። እንግዲህ እዚህ አካባቢ ማታ ምሽት ላይ ቢሆን በጣም ነው ሰው የሚበዛው ምናምን እንደዚህ ራሱ እንደዚህ ለመራመድ ያስፈራ ነበረ። የኢትዮጵያ ሰፈር ምናምን በሉት እና ይሄን ይመስላል። እናንተ እንዴት ናችሁ? ታዲያ አሁን እንግዲህ እኔ ዝም ብዬ መንገዴን ስሄድ በዚህ ነው አለችኝ። ያው በነገራችን ላይ እኔ መሪ ብሆንም በመሪታ ነው የምሄደው። ምክንያቱም ወርቄ ሰፈሩን አታውቀውም መቼ ዙራና ከስንት ጊዜ በኋላ እዚህ የታሰረ ፍየል ሲለቀቅ አይታችሁ ታውቃላችሁ? እንደዛ ነው የሆንኩት። እና በዚህ ጣብቂያ ደግሞ ምንም የማየው ነገር መንገድ የለም። ወዴ ልንገባ ነው አልኩኝ። በዚህኛው ሳይ እንትን አለና መግቢያ አለና ቆም ብዬ አየኋት ይችን መግቢያይቱ። የቢን ስራዬን እንግዲህ አረ በዛ ነው አለችኝ። እኔ በመኪናው ጣብቂያ መንገድ ያለው አልመሰለኝም። በነገራችን ላይ እዚህ አካባቢ እንግዲህ በደረጃይቱ ውጭና ምናምን ስትለኝ ያው መንገዱ ታየኝ ሄድኩኝ። እዚህ አካባቢ ለመዝለል ምናምን አስቤያለሁ። ይኸው በዛ ሰው መጣ። ከዛ ሰከን አልኩኝ። እዚች ዙሪ እያየሁ እንደው እየሳኩኝ ምናምን። በነገራችን ላይ ከልጆቹ ቀድሜ ፊት ለፊት ነው የምቀረጸው። ምክንያቱም እንዳከቡብኝ እኔን ቀረጹኝ እያልኩ ማለት ያስቸገርኳቸው። አሁን እንግዲህ ከሴትዬ ልጅ ቤት ደርሰናል። በይኸው በሰፈር አለችን እና የሴትዬ ልጅ ከሷም መልእክት በሱቆም ነው የመጣ ነው ሁለቱንም ማለት እና ጋሪውን አሳያቸው ምናምን እያልኩኝ ጋሪውን ለኔ እኮ ብርቄ ስለሆነ ነው እንደዚህ የሚያደርገኝ። ውጭውን ወጥቼ ስለማላውቅ በቃ እዚህ ይቃማ ያለው ራሱ እንደኔ አይዘልም እውነት ለማውራት ማለት። ከዛ ቤቱ ይሄ ነው። ከዛ ተቀበልነው ነውና ከደቂቃ በኋላ ወጣነ። ያው ተናገርነ መልእክት ወጣን። አሁን ደግሞ መጣን። በመጣንበት ወደ ገባ ያው ነግሬያችኋለሁ። እንደነገርኳችሁ የመሪ ተመሪ ሁኛለሁና በዛው ሰዓት ማለት ላላላችኝና እኔ የማውቀው የትልቁን ሱቅ ነው ምናምን በዛኛው ያለው ሱቅ እንደምንሄድ አውቃለሁ። ግን በመጣንበት ስመለስ ይኸው በዚህ ሱቅ አለ ምናምን አለችኝ። በመንደር ውስጥ ማለት ከዛ ያላችሁ የተንቦራቦርኩኝ ምናምን እኔ ፀሐይ ምንም አልታየኝም ምናምን። ግን እኮ በጣም ነው 3 ሰዓት ነው እንደነገርኳችሁ። እንደምታዩት ኮክ ያለ ፀሐይ ነው እና ምንም አልመሰለኝም። ደግሞ አቅንቼ ጋሪውን ምናምን ያለው በቃ ደስ ብሎኛል። እንግዲህ የሚገርማችሁ ሰፈራችን ይሄን ይመስላል። እኔ ኢትዮጵያ ያለሁ ነው የሚመስለኝ። እዚህ ውጭ ሲያወጡ እነዚህ ደግሞ እንዳለ ከሱቁ በር ነው። ከዛ ተቀበልኋትና ሱቁ ገባን። እዚህ እንግዲህ እዚህ ደግሞ ከሱቁ ብስኩት ነው ያለው። ብስኩት ማንሳት ፈለግን። ከዛ የምንፈልገው አይነት ብስኩት የለም ደግሞ ወዲያ ወዲህ እንላለን። በነገራችን ላይ እኔ ልንገዛም አስበንም አልነበረም። ያው ዝም የገዣ አጋዣዥ የለም ልጆቹ ስላሉ እኔም ቀበጥኩኝ እነሱ ጋር እኩል ማለት ለእኔ ስለምን ይቀርብኛል ምናምን ብዬ እዚህ አይስክሬም መያዣ ነው ይሄ። ከዚህ እህቴቱ ናት እዚህ ያለችው እንደኔ የምትሰራው እህቴ ናትና ከዛ ይኸውላችሁ ይሄን ይመስላል። ከውስጥ መቀረጹ ማለት ፈራሁኝና በቃ አንድ ቦታ አቆመዋለሁኝ። ካለሁበት ከቆምኩት አድርጌ ተዋዋለሁኝና እዚች አተስማማለኝ እንደኔ ቆማለኝ። ምን እናሳይ ተባባልን። ምክንያቱም የያዝነው 10 ብር ነው። እኔ ድንገትም ስለወጣነ 10 ብር ነው እና 10 ብር ነው ያለው። በ10 ብር የሚበቃ ነገር እንላለን። ቸኮሌት አነሳ ይዘኝ መለሰቻት። መጣይ ደግሞ ወደ እኔ ምናምን ከዛ እኔ ወደ አሲሩ ያሲርና የውሃ ነው። ከዛ እኔ ወደ አሲሩ ሄድኩኝ። እዚህ ደግሞ ምን ትፈልጊያለሽ ምናምን የተባባልና ነው የህፃናችን ልጅ። ከዛ ያው ከጊዜ ከትንሽ ደቂቃ በኋላ እዚህ አምድያት
አነሳን። አንብዬ አነሳሁኝ። ሌላውን ምክንያቱም ብስኩት ይሻላል፣ ቸኮሌት ይሻለናል ወይስ በጣጥስ ይሻለናል? የሆነ 3-4 እያሰብን ስለሆነ ግራ ገብቶናል። ብር እንደያዝን ምናምን የተባባልን ስለሆነ አያቸው እዚህ ልጆችም እህቴም አያቸው በዚህ ያሉ እግራቸው ይታያል። እና ተመልሰን ደግሞ ወደ ብስኩቱ መጣን። በቃ አንዱን ዝም ብለሽ አንሺው ምናምን ብለናል። እዚህ ብቻ አንዱን የሚሆነንን ያዝና አነሳነ። ከዛ ደግሞ ሌላ ሀሳብ እንቀይረን። በቃ ሱቁን መልቀቅ አልፈለግንም። በቃ አለፍን። እዚህ ብስኩት ችፕስ ምናምን አነሳን ምናምን። ይሄን ይመስላል ሱቁ። አሁን ትንሽ ታያችሁ በሉ የዘይት ምናምን የሚታየው ዘይትና ፉል ገባች እህቲቱ። እንግዲህ አላየኝም። ይሄን ራሱ በቃ ቪዲዮውን ራሱ መግባት አልፈልግም፣ ግን ድንገት አስገባት። እኔ ራሱ ረስቼ ምናምን ወሬን ሸይ ያልኩኝ። ከዛ አዘርኩላትኝ እንደገና አይስክሬም እገዛለሁ አለኝ። ደግሞ አይስክሬሙን ስታየው አላጀባትም፣ ግን ምን አይነት እንደምፈልግ አላወቀውም። ያኔ የምፈልገው አይነትን የለም። እኔ ደግሞ ምን አይነት እንደምፈልግ አላወቅኩትም። ምን በሻንሽ እየተባባለ ነው እዚህ። ያው ከሰው ሱቅ ገብተን እንግዲህ ሰውት ልጃችን ልጅ መጣች። ይሄን ይመስላል እንግዲህ ዛሬ የውጭ ቆይታችን ነው። እና እኔም ብዙ ሰዓት ቪዲዮ ከሰራው ከወራት በኋላ ነው የመጣሁት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አብሮነታችሁ ከኔ ይቆይ። ሌላ ቪዲዮ እንዲሰራ ምናምን የምታደርጉኝ እናንተ ናችሁ። እናንተ አበረታቱን። በእርግጥ ይሄ ምን ያደርግልና ምናምን ትላላችሁ። ለእኔ ማስታወሻ ነው። ብጠፋም ወይም ደግሞ ቢያግቱኝም አያችሁ ሰፈሩን ነው። እዚህ መስጊድ አለ ይታያል። መስጊዱ ይሄን ይመስላል እንግዲህ። ይሄን አግሪመን ነው የምንሄደው። አሁንም ደግሞ ከሱቅ ወጥተን የገዛነውን ገዝተን ገቡ ልጆች እንዳለ በቃ። ከዛ ደግሞ አቆምኩት። ከዛ መልሼ ደግሞ አይ ወደ ኋላ ቅሩ እያልኩ ማለት በቃ ቢያንስ 2 ሜትር ምናምን የሚሆን ራቅ ብዬ ከልጆቹ እነሱ ወደ ኋላ አድርጌ ነው እኔ አንዷ ካሜራማኔ ጋራ ወደፊት እምለው እየተንቦራቦርኩ ማለት። አሁን ወደ ቤት ልንሄድ ነው። ጨርሰናል። ያው ከሱቁም ገዛነ፣ መንደር መልእክታችንንም አደረስነ። ይሄ ሁላ በቃ ምክንያቱም በዚህ ሰዓት እኛ መኪናም ደግሞ የልጆቻችን ልጆች ናቸው ያላቸው። እነሱ በዚህ ሰዓት ይተኛሉ። በዚህ ሰዓትም ሲጀመር አይወጣም፣ ግን እኛ አልተኛንም። ብዙ ሰዓት ቀን ስለምንተኛ ልጆቹም ስላሉ ነው ወብረታን የወጣ ነውና እኔ በነገራችን ላይ ደስ ብሎኛል። በቃ እዚህ አካባቢ መዝለል ምናምን መጮህ ራሱ ያምረኛል። ደግሞ እንዲህ ብዬ ሳይ ቤት አለ ምናምን መኪናው ራሱ ሰው ያለው ነው የሚመስለው። ቆሞ አይለይም። ሰው ይኑረው አይኑረው ብቻ ግን እኔ ደስ ብሎኛል። አንደኛ በቀን መውጣቴ ምናምን እንደዚህ አየሩን ማየቴ። ጧት ጮራ ነው ብዙ አልጠረረም። 3 ሰዓት 2 ሰዓት ምናምን እንደዛ 2 ወይ 3 በዛ አካባቢ ነው። ያው ብዙ ልብ አላልኩትም። ይኸው መዝለል ጀመርኩኝ። ከዛ ደግሞ የሆነ በቃ እንደዚህ መዝለል ጀምሬ ምናምን በቃ ትዝ ይለኛል ያለሁበት። ከባድ ነው ስሜቱ የእውነት በጣም ደስ ብሎኛል። ይሄን ይመስላል እንግዲህ እና እየዘለልኩ ነው። ይሄን ይመስላል ብቻ በጣም ደስ ብሎኛል። እኔ ራሱ በቃ አሁን ወደ ሰፈራችንን መኪና መጣና እዚህ ፊት ለፊት አካባቢ ለካ ልጅቲቱን ያውቃታል። እኔ አላወቅኩም። ከዛ እንቺ ብላ ተቀበልኳትኝ። ከዛ ሄዳ ሰላም አለችው። ወጣ ሄደ። ከህግ ደግሞ ከደቂቃ በኋላ አስያዝኳትኝ። ቆዩ ብዬ ማለት ልጆቹን ማለት ደረሱብን ነው። ከዛ እንደውም አንዷ ልጅ ቀድማን ወጣኝ። ከዛ መለስኳት። እነሱ ራሱ ከኛ ምንም አይለዩም። ያው የኛ ሀገር ሰው ነው የሚመስሉት። የሚገርማችሁ ይኸውላችሁ ወደ ሰፈር የደረስኩ ጋር ራይቱም ቀረበኝ። እነ መኪና መጣ ምናምን ኪሱን አስያዘችኝ። ደግሞ እዚህ የገዛ ነው ምናምን አሲርና በጣጢስ ነው የገዛ ነው። ሌላ ብስኩት ከዛ ሌላ የገዛ ነው ነገር የለንም። ምክንያቱም ድንገት ነው ዝም ብለን የምንፈልገው ነገር ወይ ሌላ እርጣብ ያለ የሚበላ ነገር የለም። ይኸው እንግዲህ ይሄን ይመስላል። ጋደውን ያሳያችሁ ያቅርበው ነበርና ብቻ ደስ ብሎኛል። ይሄን ይመስላል እንግዲህ። እወዳችኋለሁ። ባይ ባይ።